ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የወያኔም ባለስልጣናት በኮንትራባንድ ንግድ መሰማራታቸውን አንድ ሚኒስትር አጋለጡም እንግሊዝ ዜጎቿም ወደ ኢትዮጵያ እንዳይጓዙም አስጠነቀቀችም የሳውዲ አረቢያ መንግስት ህገወጥ ያላቸውን ኢትዮጵያውያን ወደ ሀገራቸው እንዲጓዙ ለኢትዮጵያውያን አየር መንገድ የ17 ሳምንታዊ ተጨማሪ ቀን ፈቀደች ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋራም እየባይሳ ነኝ ዜናው ሲተነተን እንሆ የሳውዲ አረቢያ መንግስት ህገወጥ ያላቸውን ኢትዮጵያውያን ወደ ሀገራቸው እንዲጓዙ ለኢትዮጵያ አየር መንገድ የ17 ሳምንታዊ ተጨማሪ በረራዎችን ፈቀደ 10 ቀናት የቀረው የምህረት ማብቂያ ጊዜ የሮመዳን ጾም የመጨረሻ ሳምንታት ጋራ መግጠሙ የሪያድ ኢትዮጵያ ኮሚኒቲ ማህበር ሊቀመንበር የሆኑት የኢትዮጵያ መንግስት የሥራ አስፈጻሚ አስተባባሪ ጋራ በመሆን የአንድ ሳምንት እንዲጨመርላቸው ጥያቄ አቀርበዋል የበረራውም እንዲካሄድ ላቸው የሳውዲ አረቢያ መንግስት ጭማሪ መስጠቱን የኢትዮጵያ መንግስት ገለጸ እንዳሉት ከሆነም ነዋሪዎቹም በዛ የሚገኙ በርካታ ኢትዮጵያውያኖች አሁንም እየተሽለከለኩ እንዳሉ ይገልጻሉ ገሚሶቹም በአንድ በኩል አገራቸውን ጥለው እየተሰደዱ ያሉት በኢትዮጵያ ውስጥ ያለው ስርዓት አፋኝና ገዳይ ስለሆነ ወደ አገራችን ብንመለስ በደል ይፈጸምብናል የሚሉ ቁጥራቸው በርከት ብለዋል የኢትዮጵያ መንግስት ግን አሁንም ዜጎቹም ወደ ኢትዮጵያ እንዲገቡ ጥሪ እያካሄደ ይገኛል ዜጎቹ ግን አሁንም እዛው እንሞታለን እንጂ የባሰ ችግር ይገጥመናል የሚሉ አሉ በህገወጥ ንግድ ማለትም በኮንትራባንድ ከፍተኛ ዘረፋም ሀገሪቷ እየተጎዳች እንዳለች የወያኔ ሚኒስትር አመኑ ሚኒስትሩ እንዳሉት ከሆነ አንዳንድ ባለስልጣናት የሚነግዱት በህገወጥ ስለሆነ በተለይም በከብትና በወርቅ በሜርኩሪ ንግድ ሀገሪቷ ማግኘት የሚገባትን ትርፍ ሳታገኝ ባለስልጣናቶቹ የራሳቸውን ጥቅም እያሳደዱ በህገወጥ ንግድን እያጧጧፉ ይገኛሉ ሲሉም አስታውቀዋል በኮንትራባንድ በዋናነት የሚከሰሱት ሰዎች አንዳንድ የክልል ተወላጆችና ወዘሮ አዜብ መስፍን በወርቅ በሜርኩሪ በዋናነት ተከሳሽ ናቸው ይላሉ የወያኔ ባለስልጣናቶች በሜርኩሪ ሽያጭ እጃቸውን ከተው እየተንበሻበሹ አገሪቷን ራቁቷን አቁመዋታል ብለዋል ወጣት ወያኔዎች በአምስተርዳም ከተማ ሆላንድ ሜርኩሪና ፓውንድ በመሸጥ የሚታሙ አይደሉም ሲሉ እኚህ ባለስልጣን ወረፍ አርጓቸዋል አገሪቷ ማግኘት የሚገባትን ጥቅም አላገኘችም በኮንትራባንድ ንግድ ኢትዮጵያ በሚሊዮን የሚቆጠር ገንዘብ ከስራለች ሲሉ ሚኒስትሩ አጥብቀው ተናግረዋል የወያኔ መንግስት የህዝብን እንቅስቃሴ አፍኛለሁ አክሽፋለሁ ብሎ ቢለፍፍም ይሄንን አሰት በሚል የእንግሊዝ መንግስት ለዜጎቹ ከፍተኛ ማስጠንቀቂያ ሰጠ በድንበር አካባቢ በጋምቤላ በኡጋዴን በኦሮሚያ በአማራ መንቀሳቀስ በእንግሊዝ ዜጎች ላይ አደጋ ሊያደርስ ስለሚችል ወደዚህ አካባቢ እንዳይሄዱ አስጠንቅቋል የኢትዮጵያ መንግስት አገሪቷ ሰላም ሰፍኗል ሰላም አለ ቢልም የእንግሊዝ ዜጎች ወደ አካባቢው እንዳይሄዱ ጉዳት ሊደርስባቸው ይችላል የእንግሊዝ መንግስት አስጠንቅቋል በተመሳሳይ የአሜሪካን መንግስት ለዜጎቹም ጥብቅ ማሳሰቢያ አስተላልፏል አገሪቷ አሁንም ችግር አለ በድንበር አካባቢ ዜጎቻችን መንቀሳቀስ እንዲያቆሙ እናሳስባለን ሲል አሜሪካን መግለጫ አውጥቷል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋራ በዚህ ሙዚቃ ወደ ሌላ ፕሮግራም እንሻገራለን
የኦሮምኛም ቋንቋም የኦሮሞ ልጆች በኦሮሚያ ክልል ተምረው ሲመረቁ ስራ ለመያዝ ወደ ከተማ ወይም ወደ ፍንፍኔ ቢሄዱ ጋዜጣ እንኳን አማርኛ ማንበብ ስላልቻሉ አማርኛ በኦሮሚያ ክልል መሰጠት አለበት እያሉ ይገኛል። የኦሮሚያን
ጥቅም እንዴት ማስጠበቅ ይቻላል? ኦሮሚያም እንደ ኦሮሞነታም ወይም የኦሮሞ ምድር ሆኖ እንዲቀጥል ምን መደረግ አለበት? ላለፉት 125 ዓመታት የኢትዮጵያ ርዕሰ ከተማ የሆነችው አዲስ አበባ በጠቅላይ ሚኒስትር ኃይለ ማርያም አቅራቢነት ፍንፍኔ ብለው ሊያጸድቁት እንደሆነ እየተነገረ ይገኛል። ግን ጥቅሙ ለኦሮሞ ወይስ ህዝቦችን ለማባላት ታቅዶ ይሆን? የፌደራል አመሳራቱ ግራ የሚያጋባም የሚያስጨንቅ ይሉታል። አንዳንድ የህዋት ደጋፊዎች እንደሚሉት ከሆነ አሁን የፌደራሉን ስርዓት ህገ መንግስታችን ላይ ያስቀመጥነው በጋራ ስለሆነ የፌደራል ቋንቋ አማርኛ ሆኖ ይቀጥላል። የክልል ቋንቋዎች ራሳቸው በክልላቸው መናገር ከፈቀዱ መናገር ይችላሉ ሲሉ አቦይ ስባት ተናግረዋል። ሰላም ጤና ይስጥልኝ እንደምን ውላችኋል? ዜናና እንግዳ እየቀርብ ያለው ከእንግዳይ ጋራ ከዶክተር ግዛቸው ቴሶ ጋራ ማረጋውን ቆይታ እንድትከታተሉ ጋብዛለሁኝ። በዚህና በተለያዩ ጉዳዮች ላይ እንወያያለን። ቅድሚያም ዜማው ከፍጻሜ አደርሳለሁ። ንንጡጡቂና Gafa gamtev gamesa kaba Gafa roroti kero kaba Gifate ande fate lala lamiko Ikinda maramiro Fijera pango Digapate ande fate lola kero Ikinda maramiro Fijera pango Kapsa jabe si jajabadu jajabeko Ikinda maramiro Fijera pango Forma male fatinjiru ya kumoko Ikinda maramiro Fijera pango Injifande amigo, Ikinda maramiro, Fijera pango, Ikinda maramiro, Tiago, Ikinda maramiro, Ikinda maramiro, Tiago, Ikinda maramiro, Jajabadu keroko, kubidira nesini. Jajabadu keroko, kubidira nesini. Rukam soda bani, utano dangal magani. Kapso fini saniti, dina weraraniti. Yartu gomi saniti, dina fini saniti. Maniri raniti, gamta falmataniti. Beda dandaniti, debus dandaniti. Lupu wareganiti, la feda javaniti.
ላለፉት 125 ዓመት ታሪክን ገልብጦም ሲባላ የነበረው ህዝብ ያንን ትቶም ትውልዱም እንዳዲስ ታሪክ መስራት ይተበከበታል በመናቀውም በማናቀውም ታሪክ እርስ በራሳችን እየተባላን መቦጫጨቃችን የትም አያደርሰንም ያሉት ጉደኛው የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳም ወደፊት መቀጠል አለብን እንጂ ለሀገራችን ለአንድነታችን ዘብ መቆም አለብን እኛም ህዝቦች ነን ከዚህ በኋላ ማንንም አንድነታችንን ሊነድ አይገባም እኛም አንድ ነን ሲሉ ተናግረዋል ግራም የሚያጋባው ነገር አለ ኦሮሚያም በኮማንድ ፖስት እየተዳደረች እያለች ባሁኑ ወቅት አቶ ለማ መገርሳም ኮማንድ ፖስቱን ለምን ማንሳት አቃታቸው የሚሉ ብዙዎች ናቸው ኦሮሚያን እያስተዳደረ ያለው አቶ ለማ መገርሳም ወይስ ኮማንድ ፖስቱ እንግዲህ ዶክተር ግዛቸው ቴሶ ለቃለ መጠየቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁ ዶክተር እሺ በጣም አመሰግናለሁ ይህንን እድል ስለሰጣችሁ መልካም ዶክተር እንግዲህ መጀመሪያ እንደመንደርደሪያ ያህል የህዋትን ስርዓት እንዲቃኙልኝ ፈልጋለሁ ህዋት ባሁኑ ወቅት የሚዘውና የሚጨብጠው አቶም የተለያየ ቦታ ላይ እየረገጠ ይገኛል በተለይ የህዝቦችን አንድነት የሚያናጋ ነገር እየሰራ ይገኛል ህዋት አሁን ያለበት ከምንም የበለጠ ከበፊቱ የበለጠ ጠንካራ ነው ማለት ይቻላል ህዋት እንዴት ይገመግሙታል ጥሩ ጥያቄ ነው አሁን የማየው ማንንም ሰው ሊረዳው የሚችለው ጉዳይ ነው አንድ ጄኖሳይድ ያካሄደ ወይም ኤትኒክ ክሊንዚንግ የዘር ማጥፋት ወንጀል የሰራ መንግስት የሚያደርጋቸው ድርጊቶችን በሙሉ አሟልቶ እየተንቀሳቀሱ ናቸው ይሄ የተሰራውን ወንጀል ከዚህ በፊት ያጠፉትን ጥፋት ለመሸፈን የሚደረግ ሩጫ እንጂ የኦሮሞን ህዝብ ወይም የሌላውን ህዝብ ጥያቄ ለመመለስ የሚደረግ ሩጫ አይደለም ለጊዜው ህዝቡን ለማታለል ለጊዜው ጩኸቱን ህዝቡ እንዲያቆም ለጊዜው እንዲሰክንላቸውና ይሄ የህዝብ ጩኸት ውጥረትና የአብዮት የሪቮሉሽን እንቅስቃሴ ለማዳከም የሚያደርጉት ነገር ነው እንጂ በጭራሽ መልስ አይደለም እየተመለሰ ያለው መልስ ቢሆን ኖሮ ፖዚቲቭ የሆነ ጥሩ አይነት ነገር የሆነ ጀስቸር ያሳዩን ነበር የታሰረ ሰው ይፈታል የገደሉት ሰዎች ወንጀል የሰሩ ሰዎች ለፍርድ ይቀርባሉ ህዝቡን በተለያየ መልኩ በስር ላይ ያሉትን በሙሉ ያለምንም ቅድመ ሁኔታ ይፈታሉ የህዝቡን የሰላማዊ ሰልፍና የመሰብሰብ መብቶችን ይደነግጋሉ ፍሪ ያደርጋሉ ህዝቡ በነፃ እንዲሰበሰብ የፈለገውን በነፃ እንዲናገር ይፈቅዱ ነበር ይሄንን አላደረጉም እነዚህ ሰዎች በአፍ ብቻ ነው ህዝቡን ያታለሉ ያሉት እና ይሄ ምንድነው በጄኖሳይድ የፈጸመ መንግስት ከሚያደርጋቸው እንቅስቃሴ ከተጠያቂነት ለመዳን የሚያደርገው እንቅስቃሴ ዋነኛዎቹን በተግባር ያሳዩ ነው ያሉት ይሄ ነው እንደው ካነሱት አይቀር እንግዲህ የህዝቦችን ለማረጋጋት የሚያደርገው ነው ብለዋል በሌላ አንፃር ስንመለከት ሰሞንኛ የህዋት ከተቋሚዎች ጋር ድርድር እያደረገ ይገኛል በሌላ በኩል የፖለቲካ አመራሮች በእስር ቤት ይገኛሉ እንደነ ፕሮፌሰር መራራ ጉዲና እንደ አቶ በቀለ ገርባ እንደ ኦልባና ሌሊሳ እነ ደጀኔ ጣፋ ሌሎችም አሉ ሌሎችን እስር ቤት ከቶ የዚህ የፖለቲካ ድርድር የሚለው ምዳሩን አጥቦት እያለ ምን አይነት የፖለቲካ ድርድር ይሆን ምናልባት አሁንም የጊዜ መግዣ ጨዋታ ይሆን ይሄ ነገር ወይስ እንደው ሌላ የተደበቀ አጀንዳ አለው ይሄ የዘር ማጥፋት ወንጀል የሚፈጽሙት ወይም ደግሞ ዲክታተሮች ሰዎችን ገለው ንጹሃን ዜጎችን ገለው የሚያደርጉት እርምጃ ምንድነው ወደ ለማዳከም ወደ እነሱ ለማምጣት የመታረቅ
እንዲታረድ በእርቅ ጀምረናል እንደዚህ ያደርገናል ስለምርት ነገር ስለምርታማነት ነገር ያነሳሉ ስለ ኢኮኖሚ እድገት ያነሳሉ ስለ ፖለቲካ ነገር ያነሳሉ በትክክል ግን የህዝቡን ጥያቄ አይመልሱ ምንድነው የሚያደርጉት ህዝቡ ወደነሱ ሲሄድ ተቃዋሚዎቹ ወደነሱ ሲሄዱ ተቃዋሚዎችን የመከፋፈል እንደገና እስር ቤት ውስጥ በእያንዳንዱ አዳክሞ ከፋፍሎ አንዱን አጥቂ አንዱን ደና ሰው በማስመሰል ምንድነው የሚያደርጉት ግማሹን እንደዚህ ያዳከሙ ወደ ራሳቸው አጀንዳ የማምጣት እንጂ የህዝቡን አጀንዳ ወይም የተቃዋሚዎችን አጀንዳ ወይም 50-50 የሆነ ነገር በመሃል መንገድ ላይ የሚገናኙ ለድርድር የሚቀርቡ ሰዎች አይደለም የተጠየቀውን በሙሉ አንድ መብት የራሳቸው የህዝቡን የተነፈገውን አንዳች ነገር ሳይለቁ ህዝቡን ወደ ራሳቸው የማምጣት ፕሮሰስ ነው ይሄ ወንጀል የሰራ ዲክታተሮች በዚህ ነገር ይታወቃል ምክንያቱም ጉልበት ስላላቸው የህግ ማስፈጸሚያ መንገዶች ፍርድ ቤቶች ፖሊስ ሴኩሪቲ መከላከያ እነሱ እጅ ስላለ ገንዘብ እነሱ እጅ ስላለ ይሄንን ሚዲያ ኮንትሮል አድርገው ስላለ በዚህ በመጠቀም ጫና አድርገው ወደ ራሳቸው የማምጣት ነው እንጂ አንዳች ኢንች ከራሳቸው ስታንድ ፈቀቅ አይሉ ምክንያቱም አሁን ወንጀል የሰራውን ሰው አውጥተው ካልሰጡ ለወንጀሉ ማን ነው ተጠያቂ ላለቀው ህዝብ ማን ነው ተጠያቂ ለዚህ ሁሉ የእስር ቤቱ ለሚማቀቀው ህዝብ ማን ነው ተጠያቂ የሚለው ነገር አሁንም እነሱ ከራሳቸው ውስጥ አንድ ሰው አውጥተው አልሰጡ አንድ ሰው አልተጠየቀም ይሄ ሁሉ ሰው ሞቷል ደም ፈሷል ሰው ታስሯል ሰው ተደብድቧል ብዙ ወንጀል ተሰርቷል ለዚህ አንድ ሰው ተጠያቂ ያደርገው አላቀረቡም ተጠያቂ ያደረጉት ህዝቡን ወይም የህዝቡን ተወካዮች ነው ተጠያቂ ያደረጉት ጥፋተኛ ያደረጉት ተቃዋሚዎችን ነው ይሄ በትክክል ጄኖሳይድ ያደረገ ጥፋት ያጠፋ ዲክታተር የሆነ መንግስት የሚያደርገው እንቅስቃሴ ነው እየሰሩ ያሉት ይሄንን በዚህኛ ህዝብ መዘናጋት የሌለበት ይመስለኛል እንደው መልካም እንደው የህዋትን ማስወገድ ያቃተው ጠንካራ ፓርቲ ወይም ጠንካራ ኃይል ስለሌለ ነው የሚሉ ብዙዎች አሉ በተለይ የአንድነት ኃይሎች ዶክተር ወይም ፕሮፌሰር ብርሃኑ ነጋ ሰሞኑን ሲያነሱ የነበሩት የተቋሚዎች ወደ አንድ አለመምጣት በጋራ ስራ ለመስራት ይነበረ አሁን ግን ኦዴፍንም ሆነ ሌላ ፓርቲ የኡጋዴንን ይያለው ነው የሚሉት አንድ ያደው ተፈራርመናል ብለዋልና ጠንካራ ኃይል ከዚህ በኋላ በኢትዮጵያ ኃይል ውስጥ የመገንጠል ጥያቄ የሚያነሳ አንዳችም የለም ከዚህ በኋላ ብለዋል ይህ ከሆነ ህዋትን ማስወገድ ይቻላል ይህ አንድነት ኃይል በኋላ ከህዋት ከተወገደ በኋላ የምትመጣው ኢትዮጵያ ምን አይነት ትሆን እኔ የምለው ሁሉ ጊዜ የህዝብን ጥያቄ ሳትመልስ በዛ ሀገር ውስጥ የነጻነት ጥያቄዎች የዲሞክራሲ ጥያቄዎች የሪሶርስ ክፍፍል የሀብት ክፍፍል ተገቢ ባልሆነበት ሁኔታ የሰው ልጅ መብት ባልተጠበቀበት ሁኔታ ላይ ወደፊት የመገንጠል ጥያቄን የሚያቀርብ የለም ብሎ መናገር ከአንድ ተማርኩ ብሎ ከሚያስብ ምሁር መጠበቁ ከአፍ ይወጣል ብዬ አልጠብቅም አልገምትም ምንም ነገር ሳይሰራ ከዚህ በኋላ የሚባል ማንም አያነሳም የሚባለው ለፖለቲካ ጊዜያዊ ፖለቲካ ካሽሆነች የፖለቲካ ንግግር ነች እንጂ ህዝቡ እስር ቤት እንትን እያለ ያለ እየተማቀቀ ነው ያለው ህዝቡ እየተገደለ ነው አሁን በቅርብ ጊዜ በሁለት ሶስት ቀን በፊት አምቦ ውስጥ ልጆችን ተማሪዎችን እየገደሉ ናቸው ወጣት ጨቅላ ህፃናት ልጆችን ባርቹሜ ቀጥተህ መክረህም መተው የሚገባህን በመሳሪያ በጥይት መግደል ማለት ይሄ ከባድ ወንጀል ነው አንድ ሰው ይሙት ሶስት ሰው ይሙት መቶ ሰው ይሙት አንድ ሰውም ካለ ፍርድ ከተገደለ ወንጀል ነው ይሄንን ወንጀል ባልተስተካከለበት ቦታ ላይ
የአገር ጥያቄ ባልተመለሰበት ጉዳይ ላይ ህዝቡ ወዴት ይሄዳል ተብሎ እንኳን በትክክል በማይታወቅበት ሁኔታ ላይ ወደ ሲቪል ዋር እንግባ ወይስ ጥሩ ትራንዚሽን ኖሮት በጥሩን የኃይል ሳይገባበት በሰላማዊ የሁኔታ የስልጣን ሽግግር ይኖራል ብሎ እንኳን በማይታሰብበት ሰዓት ላይ እንደዚህ ያለ ጥያቄ ወደፊት መተንበይ የሚችል የሰው ልጅ የለም እስካሁን አልተፈጠረም ይሄ ርካሽ ፖለቲካና እንደው ዶክተር እንደው ሁለቱ እንደው የተቀራውንም ህዝብ የሚበድለው ህዋት ነው የአንድነት ኃይሎችንም የሚበድለው ህዋት ነው እያሰረ የገደለ ያለው ህዋት እስከሆነ ድረስ የጋራ አጀንዳን በመከባበር መቅደም ያለበትን ማስቀደም አይቻልም ህዋት ከተወገደ በኋላ ህዋትን ካስወገዱ በኋላ እንደው መደራደር አይቻልም በጠረጴዛ ዙሪያ በአንድ 21ኛው ክፍለ ዘመን ችግር መቅረፍ አይቻልም ህዋት እየገደለ ያለ ውጪ ቁጭ ብሎ መባላቱ ምን ውጤት ያመጣል ይሆን አሁን እነዚህ ተቃዋሚ ተብዮቹ ፖለቲከኛ ተብዮቹ የሚያደርጉት ነገር ትልቅ ስህተት ያለው አንድ የሎካል ጉዳይ የአካባቢን ጉዳይ ያነሳሉ ሁለት የሀገር ጉዳይን ያነሳሉ የሀገር ጉዳይንና የጋራ ጉዳዮችንና የግል ጉዳዮችን አንድነት ሲፈጠር ዝም ብሎ በመቶ አንድነት አይፈጠርም አንድነት ኃይሎች ድክመታቸው ይሄ ነው ለአገር መገንባት የሚያስፈልጉ ነገሮች ላይ ንግግር አደረጉ ምንድነው የሚያደርጉት ዲስከሽን የሚያደርጉት በግል በሎካል በአካባቢ መስተዳደር ውስጥ በአካባቢ ሊያልቅ በሚችል አስተዳደር በሚችሉ ጉዳዮች ውስጥ ጣልቃ ገብቶ ያወራሉ ይፈተፍታሉ ማለት ነው ሁለተኛ ነገር አገርን የምትገነባው የአካባቢ ስልጣን በመቀማት አይደል የአካባቢውን ስልጣን ለህዝቡ ትተ የአካባቢውን አስተዳደር የአካባቢውን የእጣውን እድሉን ለህዝቡ ትተውና በጋራ የሚሰሩ ጉዳዮች አሉ በጋራ የሚሰሩ ጉዳዮች አንድ የሚያደርጉ ጉዳዮች አሉ አንድ የሚያደርጉ ጉዳዮች የመከላከያ የገንዘብ የቢዝነስ አብሮ የመስራት የተፈጥሮ ጉዳዮችን የኢንቫይሮንመንታል ኢሹዎችን አንድ ላይ የሁሉንም አካባቢ የሁሉንም ሪጅን የሚያስፈራ ነገር ሲኖር በዚህ ጉዳዮች ላይ ተስማማለን የጋራ ስራ የጋራ ቢዝነስ ላይ እንዴት እንደሚሰራ ያ ነው አገርን አንድ የሚያደርግ የጋራ ጉዳዮች ላይ ነው ኮመን ጉድ በሚባሉ ነገሮች ላይ ነው የምትመካከረው በተረፈ በኦሮምኛ ለምን በቋንቋቸው ጻፉ የቦታትን በኦሮምኛ ለምን ሆነ ወይም ደግሞ ኦሮሞ ለምን ተባለ ስሙ ለምን እንደዚህ ሆነ በሚል የፖለቲካ ቅዠት አይደለም አንድነት የሚፈጠረው ኢትዮጵያን አንድነት መጠበቅ የሚፈልግ ሰው የጋራ ጉዳዮች ላይ ነው ማተኮር ያለበት የህዝቡን ነፃነት ወደ ታች ዝቅ ብሎ አንስቶ ይሄ እንደዚህ ሆነ ይሄ አስተዳደር እንደዚህ ሆነ እንደዚህ ማለት ተገቢ አይደለም የህዝቡን አስተዳደር ሎካል ፖለቲክስ ለህዝቡ መተው ነው ወደ ታች መተው ነው ከላይ ያለውን ያንዳንዱ በአንድነቱ ውስጥ የታቀፈው ሪጅን ምንድነው መስራት ያለብን እንዲስማሙ ካስፈለገ የጋራ ከረንሲ ላይ እንዲስማሙ ማድረግ ይቻላል የጋራ አስተዳደር ላይ የጋራ ፓርላማ የጋራ መንግስት እንደሚፈጠር ወይም ደግሞ የጋራ የገንዘብ ሁኔታ የመከላከያ ሁኔታ እዛ ላይ ነው እንጂ በሎካል ኢኮኖሚ ላይ ወይም ደግሞ በሎካል በሰው አይደንቲቲ ላይ በሰው ቋንቋ ላይ ውሳኔ የመስጠትና አንዱ ድርጅት አይኖርም እንደዚህ የሚባል ጥያቄ ወደፊት አይመጣም እንደዚህ ብሎ ማውራት ህዝቡ ከፈለገ ምን ጊዜ ማንሳት ይቻላል ምን ጊዜ ዩኒቲ ሲመጣ ሁሉ ጊዜ የመፈቃቀል ዩኒቲ ባልፈለገ ጊዜ ደግሞ የመነሳትና የጥያቄ አንስቶ አልሆነኝም ብሎ የመሰው መብቱን ጠብቆ ነው አንድነት እንኳን ቢመጣ ይሄንን እንኳን ፖለቲከኛ ይኖራል ብዬ ገምቼ አላውቅም ነበር ምክንያቱም ኢቭን አንድነት እንኳን ቢፈጠር እንደተባለው ከአካባቢዎች ሁሉ የመጡት አንድነታቸውን ፌደራል የሆነ ምናምንም ይሁን ኮንፌደሬሽንም ይሁን የፈለጉትን
ቢደረግ እንኳን ወደፊት አንዱ አልተመቸኝም ብሎ የመጠየቅ መብቱን ይዞ ነው ዩኒቲ ውስጥ የሚገባው ያ ሁለተኛ አታነሳም ብሎ ማስገባት ደግሞ ሌላ ችግር ነው የሚያመጣው ምን ያመጣል ብሎ እንኳን መገመት ያቃታቸው ሰዎች ናቸው አሁን ለሀገሪቷ እነዚህ ያለ ሶሉሽን እንሰጣለን ብሎ እሱ የሌለ ተስፋ ነው የሚሰጡት ማለት መልካም እንግዲህ በቀደም አነስተዋል አምቦ ላይ የቋንቋ በተለይ የአባጫዳ ወደ ላጋማ መቀየር የለበትም ብለው የኦሮሞ ተማሪዎች ወይም ከ9ኛ እና የ11ኛ ክፍል ተማሪዎች ተቃውሟቸውን በሚያሰሙበት ሰዓት ከተማው ኮማንድ ፖስት ወይም በልዩ ኃይል ተጠለቅልቃ የጦር ካምፕ አውድማ ወይም ሆኖ ነበር አምቦ የኦሮሞ ህዝብ ይሄ ከገባበት ውርደት ማንንም እየተነሳ የሚመታው ማንንም እየተነሳ የተለያየ ነገሩን እየቀየረ የሚያደርገው የኦሮሞ ህዝብ ፖለቲካ ለውጤት ለማብቃት ምንድነው መደረግ ያለበት ምንድነው መፍትሄው ውጤትስ እንዴት ሊመጣ ይችላል አሁን እየተደረገ ያለው ኤትኒክ ክሊንዚንግ የዘር ማጥፋት በከፊል ማጥፋትና ሙሉ በሙሉ ማጥፋት መንገዶች አሉ አሁን እነሱ እየተጠቀሙ ያሉት በከፊል የማጥፋት መንገዶችን ነው ቋንቋ ስታጠፋ የሆኑ ነገሮችን የህዝቡን አስተራሪ የህዝቡን ባህል ስታጠፋ ይሄ በከፊል ቀስ ብለህ ማጥፋት ይችላል ወር ደግሞ ጓደኛ መስለ የህዝቡ እኛ አንድነን እኛ አንድነን አንድ ምናምንን እያለ ከስር ራሱ ህዝቡ ላይ አዳዲስ ሰፈራ ያካሄደ ፋክተሪ የማቋቋም ፋክተሪ ሲያቋቁም ሌላ ሰራተኛ አብሮ ይልካል ሌላ የታሪክ ጉዳይ የፋይናንሻል ሁኔታዎችን እየተበሰበ የአካባቢው ሪሶርስ በዘዴ እየተበሰበ ህዝቡን እያፈናቀለ ይሄ ከስ በከስ በተግባር ህዝቡን እየጨረሰ ነው ያለው ከዛ ውስጥ አንዱ የቋንቋ ይሄንን አሁን ሰሞኑን የሚያደርጉት የቋንቋ ግርግር ነው ከዚህ በፊትም የተደረገ ነው ወደፊትም እየቀጠለ ነው ሲስተማቲክ የሆነውን አንዳንድ ጊዜ ወደፊት ያወጡታል ህዝቡ ሲነቃባቸው ረገብ ያደርጋሉ እንደዚህ እያለ ብቅጥልቅ እያደረጉ ግን ሄዶ ወደ ህዝቡን ለማጥፋት ነው የሚሄዱ ከኦሮሞ ህዝብ እኔ ዶክተር እኔ አሁን የምፈልገው ልክ ነው አካት አንድ ላይ አያይዘው እንዲመልሱልኝ ፈልጋለሁ ኦሮሞ ከገባበት ውርደት ኦሮሞ አሁን የመጨረሻ ውርደት ላይ ነው ያለው እንዴት ከዚህ ውርደት ውስጥ ሊወጣ ይችላል ለ40 አመት ለ50 አመት እየታገለለት ያለው ትግል የኦሮሞ ልጆችን እየገበረ ደም እየፈሰሰ በርካታ ወጣቶች እያለቁ የነገ ሀገር ተተኪ የሆኑት ትውልዶች ማገዶ እየሆኑ ባለበት ሰዓት የኦሮሞ ህዝብ ሞቱን ስቃዩን እስሩን በምን መንገድ ሊቆምለት ይችላል ለምንድነው የኦሮሞ ህዝብ ውጤት ሊያገኝ ያልቻለበት 40 ሚሊዮን ህዝብ ነው ሀብት አለው አንድነት አለን ይባላል ለምንድነው እስካሁን ድረስ ውጤት ሊታየ ያልቻለው አሁን እኛ ከተነሳንበትና ድርጅቶቻችን ከተነሱበት ቦታ የኛ ህዝብ ንቃተ ህሊናውና የውቀቱ ጉዳይ ከየት ወዴት እየሄደ እንደሆነ እናውቃለን ግን ትልቁ ነገር ምንድነው ይሄንን መንግስት የኦሮሞ ህዝብ ለመጣል ይሄን መንግስት ለመጣል ትርፍ የሆነ ብዙ ትርፍ የሆነ ጉልበት አለ ይችላል we can do it ይሄ ታወቀ አንድ ይሄ ነው ሁለተኛው ነገር ደግሞ ከውጪ የምንጠብቀው ከግፊት መጥቶ ገሌ ተዋግቶ የገሌ መንግስት ማመልከቻችንን ሰምቶ ምናምን እነዚህ ይሄን መንግስት ተሞልናን የሚባለው ዘበት ነው ህዝቡን የራሱ ችግር የሚያወጣው ህዝቡ ራሱ ይሄንን እንዴት ያወጣል ብለህ ይሄንን መንግስት በሰከንድ ውስጥ ወይም በአንድ ጀንበር መጣል ይቻላል እንዲ የማለት ሁለተኛ ነገር ደግሞ በብዛታችን ይሄን ያህል አለን ብሎ ማውራት ምንም ዋጋ የለውም በብዛታችን መጠቀም ነው ያለበት በብዛታችን እስካሁን አልተጠቀምንም
1% የሆነ የኛ ህዝብ ብዛት አልተካፈለበት ይሄን አመት እንደገና ኦርጋናይዝ አድርገን እናስነሳለን ማስነሳታለን ህዝቡ በሙሉ 10% እንኳን 10% የኛ ህዝብ ቢሳተፍበት ያበቃለታል አንድ መንግስት ሁለት ሰው ይገላል ተነጣጥለን ስንኖር 10 ሰው ይገላል 500 ሰው ይገላል 10,000 አይገልም 100,000 አይገልም 100,000 40 ሚሊዮን ስንተኛ ነው እሺ ሁን 3 ሚሊዮን መግለል አይችልም 3 ሚሊዮን 40,000 ስንት ፐርሰንት ነው ይሄንን ነው ማወቅ ያለበትኛ መነሳት አለበት ከተውንም ወደ ውድቀት ነው የምንሄደው ወደ ጥፋት ነው የምንሄደው ስለዚህ ተዋክተን አሸንፈን የመጣው ቢመጣ አካባቢያችንን መያዝ አለብን ማለት ነው ከመቶ ምናምን አመት በላይ በእኛ ምድር ላይ የህዝብ ይሰፍራል ካለመጠን የኛ ቦታ ከሚችለው በላይ በኢንቨስትመንት ሰበብ በትምህርት ቤት ሰበብ በስራ ሰበብ በንግድ ሰበብ በከተማ ስፋት ሰበብ በተለያዩ ሰበቦች አስባባት የኛ ቦታ እየጠፋ ነው ያለው የኛ ህዝብ እየጠፋ ነው ያለው የኛ ኑሮ እየደቀቀ ነው ያለው ቀስ ብለን እያለግን ነው አሁንማ ቀስ ብሎ የማለክም ሳይሆን ስሎ ቤት ሳይሆን በአፋጣኙ እየጨፈጨፈ እየገደለ ነው ማንንም የቀረ ሰው የለም በሰላም የሚናገርም መሳሪያ ያዘም ሁላችንም ወንጀለኛ ሆነናል ዛሬ እና ያ ስለሆነ ህዝቡ መነሳት አለበት ማንንም ሰው መጥቶ አይደርስለትም ህዝቡ ራሱ ነው የውጪ ያለነው እንኳን አንደርስላቸው አገሩስ ያለው መነሳት እንዲህ ማለት መቻል አለበት ሶስት መንገድ ነው ያለው መንግስት ህዝቡን ኮሄርሲቭ በሆነ መንገድ ህዝቡን ሊገዛ የሚችለው በሶስት መንገድ ነው ሶስቱም ወድቋል በሶስቱ መንገድ ህዝቡ እንቢ ካለ ይሄ መንግስት ይወድቃል ህዝብ ሳይኖር መንግስት ሊኖር አይችልም በርግጥ ለጊዜው ምን ይመስላል ኃይለኛ ይመስላል በማስፈራራት ኃይል በማሳየት አይሮፕላን ተዋጊ ጄት ማሳየት ታንክ ማሳየት ምን ማሳየት በጭራሽ አይሰራም ያ ከህዝቡ ጉልበት በላይ አይሰራም ይሄንን እናውቃለን ህዝቡ እየሰራበት ነው እኛ ምን ሰራበታል እንደው ግልጽ እንዲሆን ስለፈለኩ ነው ያነሱት ሶስት ነገሮች አሉ በተለይ እንደው እንዲመልሱልኝ የምፈልገው የኦሮሞ ህዝብ መነሳት አለበት ብለዋልና እምቢተኝነቱን መግለጽ አለበት ድጋሚ ወደ አመጽ መግባት አለበት ብለዋል ባለፈው በፍንፍኔ ዙሪያ ያሉ ልዩ የኦሮሚያ ምድር ህዋት ለመሸንሸን በመከረበት ሰዓት ኦሮሚያም ዳር እስከ ዳር የኦሮሞ ህዝብ ተነስቶ ነበር አልተነሳም ማለት ይቻላል በውጪ ያለው በአገር ውስጥም ያለው የፖለቲከኞች ችግር አይሆንም ይሄ የማቀናጀትና ያንን የመጠቀም ሁኔታ አይሆንም አብዛኛው ህዝብ አልተሳተፈበትም በተለይ ወጣቱ ነው የተሳተፈው በወጣት እድሜ ደረጃ ላይ ያለ እንጂ ሰራተኛው ስራ አላቆመም አልተቀላቀለም ይሄንን በበቂ ሁኔታ ነው የምናውቀው 100% የኛ ህዝብ አለ ሁሉም አልተሳተፈም ያው እየፈራ ዝም ያለ ማለት ነው እንዲ ማለቱ እንዲ ብሏል ግን ፊት ለፊት ወጥቶ ልጆቹ ሲያልቁ ለልጆቹ ሲገደሉበት ለምን ተገደሉ ብሎ ጥያቄ እንኳን ማቅረብ ሳይሆን እኔ ሲገደል እኔ አይቼ መጠየቅም የለም ልጅን ያጠፋውን ማጥፋት ነው ያለው ሌላ ጥያቄ ለምንድን ነው ብሎ መጠየቅ ሌላ ጊዜ ነው የሚጠየቀው መልካም ዶክተር እስኪ በዚህ ዜማ ረፍት እናርግና ወደ ቀሪው ጥያቄ አመራለሁኝ የኦሮሞም ፖለቲከኞች አንድነታቸው እስከምን ድረስ ይሆን እስኪ እመለሳለሁ ዜማው አየር ላይ ያለ
malee jarana Jalacha benya ina buma barato tagenya jarri kanu barekino kanatani nyatu ini barata kenya guma sabakoti sumisani tatatu jarana rae fudina falafutani arengatina itinoftani aditti makadenya tola shimala na fufi jabe kurasi tola arkar kagane birbinen tatu yomille makale sultan tatu dalle makale burayun tatu dalle makale jarana malu sina nabo aku sae kana labana tugae asasuya dumauta bobonga lage asasuya dumauta bobonga lage salale rana tugae bobonga lage turi kupa na tugae bobonga lage sangale rana tugae bobonga lage walakara na tugae bobonga lage ambu kupa na tugae bobonga lage sakatara na tugae bobonga lage ተወዳጁን ድምጻዊ ስለዜማው ከልብ እናመሰግናለን። የኦሮሞ ነጻነት ግንባር ኦነግ በለገሃር የሚገኘውን የፖሊስ ግምጃ ቤት ጥቃት አደረስኩ አቃጠልኩ እንዳለም የግንቦት ሰባት መልሶም እኔ አዲስ አበባ ላይ እርምጃ ወሰድኩኝ አለም። ይሄን እንዳለም ለማጣራት ወደ አስመራ የኦሮሞ ነጻነት ግንባር ቃል አቀባይ ጋር ደጋግመን ብንደውል ስልክ ሊነሳልን አልቻለም። እንዳገኘን ይዘን እንቀርባለን። ለማጣራት ያደረግነው ሙከራም አልተሳካልንም። እንግዲህ ዶክተር ግዛቸው ወደ ቀሪው ጥያቄ አመራለሁኝ። እንደው ብዙ ጊዜ የኦሮሞ ፖለቲከኞች ወይም የፖለቲካ ድርጅቶች የሚተቹት ነገር አለ ዶክተር በተለይ የኦሮሞ ነገርን ያንገበገበኛል የኦሮሞ ህዝብ ደም መፍሰስ ይሰማኛል የሚሉ የኦሮሞ ተወላጆች እንዲሁም ፖለቲከኞች ለሁለት ሶስት ቦታ ተሰነጣጥቀው እናያለን። የተወሰነው ወደ ሌላ የአንድነት ኃይል ውስጥ ይገባሉ፣ የተቀሩት ደግሞ የራሳቸውን ፓርቲ መስርተው ይወጣሉ፣ ሌላኛው የራሱን ፓርቲ ይዞ የተቀመጠ አለ። ይሄ በሆነበት ሰዓት አንድነት በሌለበት
እንዴት ስለ ኦሮሞ ነጻነት ማውራት ይቻላል? የሌላው የአንድነት ኃይል ስል ገብቶ የመገንጠል ነገር የሚባል ነገር የለም። በኢትዮጵያ ውስጥ ነው የኦሮሞ ህዝብ ችግር ሊፈታ የሚችል አለ። ሌላው ደግሞ የአንድነት ወይም የራስን እድል በራስ የመወሰን ጥያቄ የሚያነሳም አካል አለ። ይሄ በሆነበት ሰዓት ወይም ይሄ ባለበት እንዴት ነው ወልገለኒ አላገሉ የሚባል ነገር አለ? ይሄ በሌለበት እንዴት ስለ ኦሮሞ ጉዳይ ማውራት ይቻላል? የኦሮሞ ችግርን እንዴት መቅረፍ ይቻላል? እኔ እንደማስበው ከሆነ ብዙዎቹ የፖለቲካ መሪዎቻችን የተሳሳተ እርምጃ እየወሰዱ ያሉ፣ አክቲቪስቶችም የተሳሳተ አክቲቪቲ እየሰሩ ነው ያሉት። አንደኛ ነገር ፕራዮሪቲ መውጣት አለበት። የህዝቡ የዕለት ተዕለት ተግባር በዚህ ራሱን ከዚህ ከጭቆና ስር ለማውጣት በሚደረገው እንቅስቃሴ ውስጥ ምንድነው መቅደም ያለበት የሚለውን ነገር ፕራዮሪታይዝ ማድረግ አለበት ወይም እያንዳንዱ የፖለቲካ ድርጅት ነገ የኢትዮጵያን አንድነት የኦሮሞን ህዝብ በኢትዮጵያ የኦሮሞን ህዝብ እና በኢትዮጵያ ውስጥ እድሉን እዛው ውስጥ ነው የምናየው በሌላ መልኩ አናይም የሚለው ራስ አንደኛ ነገር ወይም ደግሞ አይ ኦሮሞ መገንጠል አለበት የሚሉትም ሁለቱም በጎንና በጎን ሲናየው አንድ እንደ ግለሰብ እኔ የራሴ አቋም ሊኖረኝ ይችላል። እንደ ሀገር ግን ማን ነው ይሄንን አንድነት ላይ የሚወስነው? የኦሮሞ ህዝብ። የኦሮሞ ህዝብ ወደፊት በሚወስነው በማያገባኝ ነገር ውስጥ ገብቼ አይ ነገ እንደዚህ ይሆናል ብዬ ብናገር አንደኛ የኦሮሞን ህዝብ መብት መንጠቅ ይሆናል። ሁለተኛ ህዝቡ አሁን ታፍኖ ነው ያለው፣ ፍሪ ሆኖ አይናገርም። ይሄንን የምናውቅበት መንገድ የለም ማለት ነው። የህዝቡ ድምጽ የሚታወቀው የራሱ ሪፕሬዘንታቲቭ ኖሮት ነፃ ሆኖ ከማንም ተጽዕኖ ነፃ ውጪ ሆኖ የራሱን ውሳኔ ሲወስን ብቻ ነው። እስከዛ ደረጃ ድረስ እኛ እዚህ ወደፊት ገና ላልሆነ ህዝቡ ሊኖር ከዚህ ጥፋት ስር ወጥቶ ይኑር አይኑር ሳናውቅ ነገ ከሞት በኋላ ይሄ መንግስት አሁን ይውደቅ ነገ ይውደቅ ማናውቀው ይሄ መንግስት ወድቆ ደግሞ ምን አይነት መንግስት ሊመጣ ይችላል የሚለውን ነገር ሳናውቅ ወደፊት ኢትዮጵያ እንደዚህ መሆን አለበት ኦሮሞ እንደዚህ መሆን አለበት ብሎ መወሰን በጣም ከባድ ነው፣ ስህተት ነው። ሁለተኛ ነገር ደግሞ አንዳንድ ድርጅቶችም ሆኑ የሚዲያዎች ምንድነው ያደረጉ ያሉት አከራካሪ ነጥቦችን ያነሳሉ። ይሄ ብዙ ጊዜ ከጠላት ካምፕ የሚመጣ አከራካሪ የሚሆኑ ጉዳዮች ለወደፊት ይተዋሉ፣ ለህዝብ ውሳኔ ይተዋሉ። አከራካሪ የሆኑ ጉዳዮች ላይ ራስን እርስ በርስ ገሌ ቀደመ ገሌ አልቀደመም ብሎ አሸነፈ ይባላል አሸነፈ ይባላል ተብሎ እንደተላለቀው እነዚህ ባሉ ሁኔታዎች ነገሮች ላይ በትናንሽ በጥቃቅን ነገሮች ላይ ዛሬ የምንወያይበት ጉዳይ አይደለም። ይሄ ትልቁ ጉዳይ የኛ ህዝብ እያለቀ ነው፣ እስር ቤት ያለው ህዝብ እየማቀቀ ነው፣ ሰው በየቀኑ እየተገደለ ነው። የህዝባችንን በይፋ በረሃብ በበሽታ በብዙ ነገር ይሄንን ፎከስ ማድረግ ያለብን ለሰከንድም ቢሆን ወደዛ ነው። ዞሮ እኛ ሁሌም አብረን ነው ያለን። አንዴ ነው። ሶስተኛ ነገር ደግሞ በምንም መልኩ በአንድ ገን ውስጥ ለዳንችልም በምንም መልኩ በአንድ ጎሳ ውስጥ አንድ ሃይማኖት አንድ ምን አንድ አመለካከት ሊኖረን አይችልም። የእናት ልጆች እንኳን የተለያዩ ይፈጠራሉ። እዚህ ላይ ፎከስ መደረግ የለበትም። እዚህ ላይ እኛ ፎከስ እንድናደርግ አንዳንድ የጠላታችን ተላላኪ የሆኑ አጀንቶች አንዳንድ ማላዋቂ የሆኑ ሰዎች ያነሳሉ። ይሄ የተፈረካከስ የሚያስመስል ጉዳይ ነው። ይሄ ተገቢ አይደለም። ሌላው ነገር ለማለት የምፈልገው በምንም ተአምር አሁን ካሉት የኦሮሞ ድርጅቶች ዲሞክራሲያዊ እንቅስቃሴ ልንፈልግ አንችልም። ዲሞክራቲክ መሆን አለበት። በምርጫ በስብጥር
በዘር በፖለቲካ ስብጥር በምናም እንትን በአመለካከት ስብጥር ሊኖረው አይችልም ይሄ እንደው ማይችለው ዲሞክራቲክ ሊሆን አይችልም ዲሞክራቲክ ለመሆን አንድ ድርጅት ዲሞክራሲን የሚያስከብርበትን መስገድ አሟልቶ መገኘት አለበት ፍርድ ቤት ሚዲያ ትምህርት ቤቶችን ህዝቡን የሚያስተምርበት አዲስ ካልቸር የሚያስተምርበት ፍርድ ቤቶችን የፖሊስ ጉዳዮችን የፓርላማ ጉዳዮችን የህግ ሰሪንና ህግ አስፈጻሚ አካላትን አማያዝ አለበት ይሄ ሁሉ ኮንትሮል እና ባላንስ በማይደረግበት መንግስት ውስጥ ወይም ኦርጋናይዜሽን ውስጥ አንድም ኦርጋናይዜሽን እንደ ዲሞክራቲክ ሆኖ ሊያገለግለን አይችልም በጭራሽ ይሄ አንድ ትልቅ ስህተት ነው ከሚገባው በላይ ኤክስፔክቴሽናችን በጣም ከፍተኛ ነው ማለት ነው ከአንድ ድርጅት የምንጠብቀው ድርጅቱ በተፈጥሮ ሊሰራ አይችልም ምክንያቱም የአንድ አካባቢ ሰው አንድ ድርጅት ውስጥ ሊበዛ ይችላል አንዱ በፍላጎቱ ነው የሚሄደው ድርጅቱ እንኳን አማላለው ብሎ እንኳን ቢነሳ ዲሞክራቲክ ሆናለው ዲሞክራሲ ሊሆን አይችልም ከአቅሙ በላይ ነው ሌላው ደግሞ ማወቅ ያለበት የኦሮሞ ሚዲያ ህዝቡን ያነቃል ህዝቡን ይቀሰቅሳል ህዝቡን አዌርነስ ፖለቲካል ኮንሽስነስ ላይ ብዙ ይሰራል የህዝቡን አመለካከት ኢንፍሉዌንስ ሊያደርግ ይችላል ነገር ግን ነፃ ሊያወጣ አይችልም አየህ ስጋ ለመቁረጥ ከፈለክ you have to find the best tool for cutting meat cutting tool ማግኘት አለብህ ማለት ነው የትኛው መሳሪያ ለየትኛው ፊት ያደርጋል ብለህ ነው ማለት ያለብህ ማለት ይሄ አንዱ ድርጅት ይሄንን የመቀስቀስ ኃላፊነት ከወሰደ የሚያስተምሩ ሰዎች የማስተማርን ከወሰደ የሚዋጉት ሰዎች የሚዋጉትን ነገሮች ካልወሰዱ በስተቀር ሁሉንም አንድ ድርጅት አንድ ሚዲያ ሁሉንም ሊሆን አይችልም ወታደርም ሊሆን አይችልም ነፃዎችም ሊሆን አይችልም መሳሪያ አንጋችም ሊሆን አይችልም አንድ ቀን ለሊት ማስተበቅም አይችልም ማለት ነው መሳሪያ በሌለበት ቦታ አንድም ቀን የራስን ነፃነት ዲሞክራሲን የምታስጠብቅበት መንገዶች ስለሌሉ ከዚህ መጠበቅ የለበትም የኛ ህዝብ ያልሆነ ምኞት ያልሆነ አምቢሽን ነው ውስጥ ነው የሚገኘው ማለት ነው አንድ ድርጅት ከድርጅቱ የምናገኘው እንደ አቋቋሙ እንደ ህዝቡ ድርጅት ነው ማለት ነው ድርጅትነቱ የኦሮሞ ህዝብ ሆኖ የጋራችን ሆኖ ነገር ግን እሱም የሚሰራቸው ነገሮች የተወሰኑ ነገሮች ናቸው ድርጅቱ ሊሰራ የታቀደውና የተገነባው አንድ ነገር ለመስራት ያንን ይሰራል ሁሉን ነገር ግን መስራት ላይችል ይችላል ይሄንን ማወቅ ነው ያለብን በሌላ በኩል አሁን ከሚያጋጩ ነገሮች አንዱ እኔ ብቻ ይሄንን ልስራ ወይም ደግሞ አንድ ነገር ስንሰራ ሁላችንም አንድ ላይ እንሰራና የሆነ ድል ሲገኝ አንዱ ለብቻው ማቅራራት ይፈልጋል ለጋራ ከተራን በጋራ ማቅራራት ነው ያለብን በጋራ ከወደድን ደግሞ በጋራ ነው ማልቀስ ያለብን ይሄ ነው አንድ ነገር ሲሰራ አንድ ነኝ የሰራው ብሎ ይነሳል ማለት ሌላው ትናንት የነበሩ ታጋዮች በጨለማ ጊዜ እዚህ ደረጃ ያደረሱት እያለቁ ምን እያሉ ከኑሯቸውን ትዳራቸውን ልጆቻቸውን ለስቃይ ዳርተው ካለ ልጅ ካለ ንብረት ካለ ስራ ካለ ጡረታ መብት የቀሩ የኦሮሞ ታጋዮች ቀደምት ታጋዮች አባቶቻችንን ዛሬ የምንኮንንበት ደረጃ ዛሬን ትናንት ያለፈውን ችግር በዛሬ አይን አይተን ክሪቲሳይዝ ማድረግ ይሄ ተገቢ አይደለም ይሄ ምንድነው የሚወስደን ትልቁ ስራ የተሰራው ትናንትና ነው ዛሬ ሱፐርፊሻል የሆነ ነገር ነው እየሰራን ያለነው በርግጥ ዛሬው መስዋዕትነት እያስከፈለ ነው ትናንት ታሪክን መስደብ የለብን ማዋረድ የለብን ይሄ ሀብታችን ነው ያ ካልሆነ በስተቀር ለዲዛስተርስ ትናንት የሰራልን ዘመን የሞተልን ትናንት ሳክሪፋይስ ያደረገልን ሰው ሰድበው
በምኑም በሃይማኖቱም በተወለደበትም መንገድ ሰድበው እንደሌላ አምላክ ነገር ሌላ ተአምር እንዲያመጣልን ማድረግ አይቻልም እንደዚህ አይነት ስህተቶች አሉ ይሄ ምንድነው ለጊዜው ይሄንን ያስመስላል ችግር የተፈጠረ ያስመስላል ግን የጠላት በእኛ መሃል የሚገባባቸው መንገዶች አንዱ ነው ማለት ነው እንደዚህ የመሳሰሉ ነገሮች መልካም ለምሳሌ ይቀጥሉ ይጨርሱ ለምሳሌ አንድ በሚወገዝበት ጊዜ መልሼ ራሴን ማውገዝ እንደሆነ መታወቅ አለበት ድርጅት የሚወገዝበት መንገድ ሳይሆን ክሪቲሳይዝ ማድረግ ይቻላል ገንቢያ ሂሶችን መስጠት ይቻላል ተገቢ ነገሮችን ኮምፕሌን ማድረግ ይቻላል ነገር ግን አጠፋለሁ ብሎ መነሳት ማንንም አንድ ድርጅት አይጠፋም ሊጠፋም አይችልም ልታጠፋም አትችልም እንደው አሁን በተለያየ አሁን ያነሱትን ነገር እንደው ላነሳው የምፈልገው ነበር እንደው የኦሮሞ ህዝብ አሁን በውስጡ እየተንገበገበ በንዴት ነው ይሄን ነገር እያደረገ ያለው ማንኛውንም ድርጅት አጠፋለሁ የሚል ካለ ስተት ነው እንደሚመስለኝ የመቆጨት የመበሳጨት የኦሮሞ ልጅ ደም መፍሰስ ውስጣቸው ያንገበገባቸው ሰዎች ይመስለኛል ይሄን ነገር እያነሱት እየገለጹ ይያሉት ድርጅቶች መቼም እንደ ድርጅት እናከብራቸዋለን እንጂ እናመልካቸው አንድ ድርጅት ካልሰራ አልሰራህም ብለው መናገር መቻል አለበት የኦሮሞ ህዝብን እስከወከሉ ድረስ የኦሮሞ ህዝብ እመራለው እስካሉ ድረስ ጥፋታቸው ሊነገራቸው ይገባል እንጂ በኦሮሞ ህዝብ ላይ ነክሰው ሊቀመጡ ወይም እንደ አምላክ ሊቀመጡ ሊታዩ አይገባም ስተት ካለባቸው ስተታቸው ሊነገራቸው ይገባል ታገላለው ካሉ መታገል አለባቸው ስለዚህ የኦሮሞ ህዝብ እየጠየቀ ያለው ይሄንን ይመስለኛል ዶክተር አሁን ክሪቲክስ ማቅረብ ተገቢ ነው አልሰራህም በቂ አይደለም ማለትም ተገቢ ነው ግን እኔ ምን ሰርቻለሁ የሚለው ደግሞ ባጠገቡ ይነሳል ይሄ ሁሌም የሚነሳ ነገር ነው አንዳንዱ ድርጅትም ፈጥሮ ይሄ ድርጅት አይሆነኝም ብሎ ከድርጅት ከተለያዩ በኋላ እንደገና ተመልሶ ሌላ ድርጅት ውስጥ ገብቶ እንደዚህ ሆኖ ሌላ የተለያየ ነገር ሰርቶ ተመልሶ የመባላት ጉዳይ ነው ያለው ድርጅት ተቋቋም በልጠ መገኘት አለበት ለኦሮሞ ልጅ ማንኛውም ሰው ያምጣል ይሄንን የኦሮሞ ህዝብ ከዚህ ግፍ ውስጥ የኦሮሞን ህዝብ የሚያወጣ ድርጅት ማንንም ይቀበላል የኦሮሞ ህዝብ ማንንም አጭሩ ረጅም የትም ይወለድ የትም የፈለገ ሃይማኖት ይኑሮ አንክሮ የሰራ ድርጅት ለኦሮሞ ህዝብ ይሄንን ችግር የቀረፈ ድርጅት ማንንም ኦሮሞ ህዝብ ተቀባይ ሰጥቶት የወደፊት እንትን አፕሮቫል ያገኛል ማለት ነው መልካም ወደዚህ ግን የናቴ መቀነት ረዘመ ብለን የምንጣላበት ምክንያት አይደለም ዛሬ ነገ ወዲያ ላይደግም ይችላል በታሪክ ውስጥ አንድ ደግሞ ይሄ ወደ ከፋ ሁኔታ ይሄን ሊሆን ይችላል ይሄ ደግሞ የታወቀ ነገር ነው መልካም ለዚህ ጊዜ እርስ በርስ ማሸነፍ በማንችልበት ጉዳይ ላይ እንደምንሸናነፍ ነገር አድርገን አሁንም ፉከራ ማምጣት ተገቢ አይደለም ልክ አይደለም ማንንም ማጥፋት አይችልም ትክክል ነው የወጡትም ድርጅቶች ስራ መስራት አለባቸው ያሉትም ድርጅቶች ስራ መስራት አለባቸው መልካም ወደ ሌላ ጥያቄ ልሻገር ዶክተር ህዋት በኦሮሚያ ክልል ውስጥ አሁን አንድ ሰሞን አሁንም ትናንትናም ዛሬም ውይይት ህዋት እያደረገ ይገኛል የኦሮሞ ተወላጆችን የተለያየ ምሁራኖችን የትግራይ ተወላጆችን ባሉበት በኦሮሚያ ክልል የሚማሩ የኦሮሞ ተወላጆች የሚማሩት በኦሮምኛ ቋንቋ ስለሆነ ትምርታቸውንም ሲጨርሱ በዛው በኦሮምኛ ቋንቋ ነው ስራ ለመያዝ ወደ አዲስ አበባ ሲመጡ ጋዜጣ እንኳን ለማንበብ በአማርኛ መስራት ወይም ማንበብና ስራ መቀጠር አልቻሉም የፌደራሉ
የሥራ ቋንቋ አማርኛ ስለሆነ የኦሮሞ ተወላጆችን አግሏል ተገሏል የኦሮሞ ተወላጅ የሚል ነገር አንስቷል እውነት የኦሮሞ ልጅ ማንበብ አቅቶት ስራቶ ተገሎ የተቀመጠ አለ ይህ ከሆነስ የኦሮሞ ህዝብ ወደፊት እጣፈንታው ምን ይሆናል በየፌደራል ስርዓቱን የመቀጠር የፌደራል ቦታ ላይ ገብቶ ስራ የሚያዝ እጣፈንታው የኦሮሞ ህዝብ ዜሮ ይሆን ይሄ ምንድነው ጄኖሳይድ የሚያካሂዱ ሰዎች ፊዚካል ግደል ብቻ ሳይሆን ካልቸራል ጄኖሳይድ አለ ካልቸራል ጄኖሳይድ ውስጥ እነዚህ ዘር ማጥፋትና የባህል ማጥፋት ጉዳዮች ውስጥ በትክክል ተቀምጦ ያለው ህዝቦችን ካልቸራል ስቴሪዮታይፕ ማድረግ ሰይጣን ነው የማለት አሁን በሰሞኑ እንትን እምነቱን የማቆሸሽ ባህሉን የማቆሸሽ አይ እንደዚህ ስለሆኑ ነው ትምህርት ስለማይገባቸው ነው የማለት ለምሳሌ ነጮች ጥቁሮች ጭንቅላታቸው ብዙ ትምህርት አይችልም እንደዚህ ያደርጉ ብሎ ካልቸራል ስቴሪዮታይፕ የሚያደርጉ ሰዎች አሉ ይሄ የዘር ማጥፊያ መንገድ አንደኛውና ዋነኛው መንገድ እንዴት ነው በለኝ እኛ እዚህ ሀገር ስንመጣ በትክክል ስንቶቻችንን እንግሊዘኛ የምንረዳው ስንቶቻችንን የስንቱ የኦሮሞ ህዝብ ብቻ ሳይሆን እነሱ ወደ ጀርመን ሀገር ሄዶ ጀርመን ምንም ቋንቋ ሳይሰማ በሶስት ወር ውስጥ ተምሮ ወደ ሌላ ሀገር ጭራሽ ሰምቶ በማያውቀው ቋንቋ ሰርቶ ውሎ ይገባል ሰው ካስፈለገ ኦሪየንቴሽን ማንኛውም ስራ ኦሪየንቴሽን አለ በሳምንት የሶስት ሳምንት የሁለት ሳምንት ኦሪየንቴሽን ተሰጥቶ በስራ ላይ እንዲማር ማድረግ ይቻላል ይሄ ከብዶ አይደለም ሰበብ ነው ሰበቡ እንዴት ነው የሚሆነው መሰለ ፕሪፈረንሻል ሃይሪንግ የሚባላል የመድሎ ስራ አቀጣጠር የማግለያ መንገድ ነው ከስራ የማግለል እንደዛ ማግለያ መንገድ ነው እንጂ ይሄ የጄኖሳይድ ነው ሁለተኛ ነገር ደግሞ ማን መብት ሰጠውና ነው እዚህ የኦሮሞ መሬት ላይ መጥቶ አይ ይሄንን ካልተናገርክ ስራ አታገኝ ይሄንን ቋንቋ ማውራት አለብህ ይሄን ቋንቋ ካልተማርክ መኖር አትችልም የሚባልና ይሄን ውሳኔ ማስተላለፍ ራሱ ጄኖሳይድ ነው ራሱ አንተ ቤት መጥቼ አሁን እኔ ለምንድን ነው በዚህ የምትናገረው እንደዚህ ቤትም እዚህኛ እዚያተኛ እዚህ ቁጭ በል እዛ ቁጭ አትበል ብለህ በአንተ ሪሶርስ ላይ በአንተ ባህል ላይ ውሳኔ ብሰጥ ምንድነው የሚደረገው የኔን ፍላጎት አንተ ላይ ጫና አርጋለሁ ማለት በዚሁ የአሁን ያለፉት መንግስታት በተለያየ መንገድ ፍላጎታቸውን በኦሮሚያ ጫንቃ ላይ ሲጭኑ ነበር ማለት በአንድ በአዲስ አበባ የኛ ከተማ ነው የአፍሪካ ከተማ ነው የኦሮሞን ህዝብ በማጥፋት እነሱን ደንታ ማስተላለፍና ለልጆቻቸው ማስተካከል ማወራረስ አይችሉም እኛ ጠፍተን እነሱ ሊኖሩ አይችሉም እኛ ሳንሰራ እነሱ ሊኖሩ አይችሉም በእኛ ላይ ማለት ነው እኛን አጥፍተው እነሱ ሊኖሩ አይችሉም ይሄ ጄኖሳይድ ነው ይሄ ህዝብ እስከ መጨረሻው ነው የሚታገለው ምክንያቱም ይቀጥላል ይሄ ሰበብ ነው እንጂ ጭራሽ አይደለም አሁን ለምሳሌ ያህል እንውሰድ ከአዲስ አበባ 5 ኪሎ ሜትር ወይም እንበል እየሰፋ ወስዷል አንድ 20-50 ኪሎ ሜትር ሂደህ የተወለደን ሰው ወደ አዲስ አበባ መጥቶ አማርኛ ተምሮ እንደዚህ አድርጎ ሳይሆን በከፊል ይሰማል ትምህርት ቤት ተምሮታል እንደ አንድ ቋንቋ ተምሮታል ከዚህ በላይ ኦሮምኛን ሪፕሌስ ለማድረግ የሚሮራጡ ከሆነ ያ አይሆንም ስራቸው ባፍንጫችን ይወጣል እንጂ የማይሆን ነገር ነው አየህ ኦሮምኛን ቋንቋውን ለማጥፋት ነው ካልቸራል ሰፕሬሽን ለማምጣት አማርኛን እንደ አንድ ቋንቋ ይማሩታል እንደ መግባቢያ ይማሩት ከሆነ እንደ መግባቢያ ኦሪየንቴሽን ተሰጥቶ ማንንም ሰው 711 ስንከተር 711 ታክሲ ስንከተር ኦሪየንቴሽን ተሰጥቶን ነው እያንዳንዱ ስራ ፕሮፌሽናልን ስራ ስንሰራ ኦሪየንቴሽን ተሰጥቶን ነው እንደዚህ ነው መስሪያ ቤቱ እንደዚህ ነው የሚፈልገው ይሄንን ነው የምትሰራው ይሄንን ፕሮዲዩስ
ቋንቋ እንደዚህ እየተራ ኮንቲኒዩንግ ኤጁኬሽንም እየተሰጠው ስራ መስጠት ይቻላል መጀመሪያ ስራውን እሱትና አልቻለም ብሎ መገንዘብ አለባቸው አይ ስራ ተሰጥቶት በኦሮምኛ ቢሰራስ ምንድነው ችግሩ ይሄ እኮ እነሱ መጡብን እንጂ የነሱ ባህል መጣብን እንጂ እኛ ወደ እነሱ አለኝ ዶክተር እንደው እዚህ ላይ ያያይዘው እንዲመልሱልኝ እንደው አሁን ያነሱት ኦሮሞኛ ለምን የኦሮምኛ ስራ ሊሰጣው አይገባም ወይ የአቦይ ስባት የተናገሩት ነገር አለ የፌደራል ስራ ቋንቋ አማርኛ ነው በህገ መንግስታችን ላይ አብረን ያስቀመጥነው ነገር አለ የስራ ቋንቋ አማርኛ እስከሆነ ድረስ ክልሎች የራሳቸውን ቋንቋ መማርም ሆነ ማስተማር መስራትም ይችላሉ ይላል የኔ ጥያቄ ግን የፌደራል ስርዓት ወይም ግንባታው ብዙሃንን ተጠቃሚነት እንዳያደርግ አግሎታል ማለት ይቻላል ምክንያቱም በዛውስ የማጆሪቲና የማጆሪቲ የሚባል ነገር እስካለ ድረስ ብዙሃንን አግሎ ጥቂቱን የሚጠቅም ነገር ከሆነ የኦሮሞ ህዝብ ደግሞ ቋንቋው በክልል ተገድቦ ኦሮምኛን እየተማረ በፌደራል ጋር ሲመጣ ፌደራልና በፌደራል መዋቅር ውስጥ መንግስት የመሆን የከተማ ከንቲባ የመሆን ነገርን እድል የኦሮሞ ህዝብ የማጣቱ ነገር የሰፋ አይሆንም ፌደራል የሚባል ነገር የለም ውሸት ነው ፌደሬሽን የሚባል ነገር በጭራሽ የለም የፌደራል አወቃቀር የለም የፌደራል አወቃቀር ቢሆን ኖሮ ፊንፊን የራሷ በኦሮሚያ አስተዳደር ስር ነው የምትሆነው በኦሮምኛ የሚያስተምሩ ትምህርት ቤቶች ይኖሯታል የካልቸራል ማዕከሎች ይኖሯታል ሴንተሮች የፐብሊክ ሴንተር ሲቪክ ሴንተሮች ይኖሯታል በኦሮምኛ የሚናገሩ አንዳንድ አክቲቪቲዎች ይኖሯቸዋል ያ እንዳይኖር ተደርጓል ሲገደል ነው የኖረው ሲፈናቀል ነው የኖረው ትምህርት ቤቶች በኦሮምኛ የሚያስተምሩ ትምህርት ቤቶች ከተማው ሲስፋፋ የሚማረው በኦሮምኛ የሚማረው ተማሪ ጠፍቶ ተፈናቅሎ ሌላ አማርኛ ወይም ደግሞ ሌላ ቋንቋ የሚናገር ነው ያለው አሁን ዛሬ በአስመራ መንገድ አካባቢ ብናይ በትግርኛ ነው የሚነገረው ትግርኛ ተናጋሪ ነው እንዳለ አስመራ መንገድ ተነስቶ ወደዚህ ወደ እስከ ፍልውሃ እንደዚህ አካባቢ ድረስ የሚደርስ እስከ አብዮት አደባባይ ድረስ የሚደርስ ይህ በእነሱ ቁጥጥር ስር ነው ያለው ያ እንደ አካባቢ ህዝብ ነው የሚናገረው ተክለ ሃይማኖት እንደዚህ ነው ድሮም እንደዛ ነበር አሁንም እንደዛ ይሄንን ውሸት ነው የሚያወሩት ይሄ ምንድነው ሰበብ ነው ይሄንን ሰበብ አድርገው እንዳይቀጠሩ ስራ እንዳይቀጠሩ የኦሮሞ ቋንቋ የኦሮሞ ባህል ከቦታው ላይ ተነቅሎ እንዲሄድ እንጂ በእነሱ ፍቃድ አይደለም መሆን ያለበት እንዳው ጥያቄም መጠየቅም አይገባኝም የመሬቱ መጀመሪያ ኦሪጂናሊ የሚናገረው ህዝቡ ቋንቋው የመጀመሪያው ቋንቋ የፍንፍኔ ቋንቋ የነበረው ኦሮምኛ ነው ያ ስለሆነ ያንን ነው መውሰድ ያለባቸው እንጂ እነሱ እንዳው ኦሮምኛ ይሁን ወይ አማርኛ ይሁን ወይም እንደዚህ ይሁን ብሎ የሚያመጣ ነገር የለም አሁን ደግሞ ህዝቡን የማጋጨት ኦሮሞንና አማራን በማጋጨት በሚመች መልኩ ነው የሚያቀርቡት እውነት ለኦሮሞ ህዝብ አስበው ወይም ደግሞ አማርኛ መጠቀሚያ ሆኖ አይደለም ትግራይ ውስጥ አማርኛ ይነገራል አይነገርም ትግራይ ትምህርት ቤት ውስጥ አማርኛ እንደማንኛውም ትምህርት ቤት ነው የሚማረው እንደዛውም ደግሞ በዛው መጠን ኦሮሚያ ውስጥ ይሰጣል ትምህርት ቤት ትግራይ ውስጥ የተለየ ካሪኩለም አማርኛ ካሪኩለም ሰጥተው አይደለም ማለት ኢቭን ኦሮሚያ ውስጥ እንዳውም ከተባለ ኦሮሚያ ውስጥ ነው አማርኛ የሚነገረው ከትግራይ የበለጠ ከአማራ አካባቢ ቀጥሎ አማርኛ ተናጋሪ ኦሮሚያ ውስጥ ነው ያለው ይሄ ታወቀ ነው ይሄ በቀላሉ ማወቅ የሚቻል ይሄ ለይስሙላ የሚያቀርቡት ነገር ህዝቡን ለማጋጨት ይሄው በቃ ቋንቋቸውን ሊያጠፉ ነው ይሄ እናንተ ጥላቻ ነው እንደዚህ በዚህ ለማለት ነው እንጂ በትክክል ለህዝቡ የህዝቡን ጥያቄ ህዝቡ የተቸገረውን ችግር ይመልሳል ተብሎ አይደለም ይታይ እስኪ 130 አመት በላይ ያለቀ 130 አመት ጀምሮ የተፈናቀለ ከ130 አመት ጀምሮ መሬቱን ባህሉን የአካባቢውን ንብረት ያጣት አሁን ምን ብሎ ነው አሁን እነዚህ ሰዎች አምኖ አይ እውነታቸው ነው እንግዲህ ከዚህ በኋላ ይሎ እንደዚህ ያለ ረደንት የሚፈጥርበት መንገድ ምን ነገር
አንድም ነገር የለም እና እነሱ ያቀርቡት ምንድነው ህዝቡን የማባላት ነው አሁን ሰሞኑን የሚናገሩት ያለው ኦሮሞና የሌሎችን ህዝቦች ከአንዴ ከሶማሊያ ጋር ከሶማሌ ክልል ጋር አንዴ ከአፋር ጋር አንዴ ከቤኒሻንጉል ጋር አንዴ ከዛ ጋር አንዴ ከአማራ ክልል ጋር ከህዝቡ ሁሉ አጋጭተው አባልተው ለመኖር ነው እነሱ ጥረት የሚያደርጉት ይሄ ተገቢ አይደለም የኛ ህዝብ ሊዋጋ አይችልም የማይዋጋበት ብዙ መንገዶች አሉ ኦሮሞ በተለይ ኦሮሞና አማራ የማይዋጉበት መንገድ ብዙ ሰበቦች አሉ we know that ማንም አነሳም ያንን ቁስል አንስቶ አማራም ይሁን ኦሮሞም ቢሆን ከዛ ድንበር ተሻግሮ የሚፋለምበት ለግጭት የሚነሳሳበት ምንም ምክንያት የለም እኛም የኦሮሞ ህዝብ መብቱን ነው የሚጠብቀው የኦሮሞ ህዝብ መብት ተጠበቀ ማለት የአማራ መብት ተጠበቀ ማለት ነው የጉራጌውም የትግሬውም የሁሉም ይጠበቃል ማለት ነው እውነት አንድነት ካለ ማለት ነው አንድ ነን እንደሚሉት በስህተት ወይም ደግሞ በማዘናጊያ መንገድ በማጭበርበሪያ መንገድ አንድ ነን ከሚሉ ትክክለኛ ስራ ሰርተው አንድ ነን ቢሉ የበለጠ ህዝቡ እንዲፈካከል ያደርጉ ነበር ያንን ፍላጎት እንኳን የላቸውም የብልጣብልጥነት ነገር ስትሪት ስማርትነስ ያደርጉና ዛሬ አደባባይ ብልጣብልጥነት ተራ ብልጣብልጥነት አሳይቶ የማለፍ አይነት ሁኔታ እንደዚህ ነበር ሲያሳይ የነበረው መልካም ላለፉት 125 አመታት የኢትዮጵያ ዋና ከተማ የሆነችው አዲስ አበባ ወደ ፍንፍኔ መግሊቅ እንዲቀየር የኢትዮጵያው ጠቅላይ ሚኒስትር ለካቢኔ ሊያቀርቡ ነው አዲስ አበባ ወደ ፍንፍኔ ከተቀየረ በአዲስ አበባ ውስጥ የሚኖሩ የኦሮሞ ተወላጆች ከሊዝ ነፃ ይሆናሉ የተለያየ አውራ ጎዳና ከዚህ በፊት ተሰይመው የነበሩት ስሞች በተከላላ በኦሮሞ ስም እንደ አዲስ ይሰየማል የሚል ነገር አለ እውነት የኦሮሞ ህዝብን ለመጥቀም ታስቦ ይሆን ወይስ ይሄ ሌላ ድራማ ወይም የወያኔ የሚጫወተው ካርታ አለና ብሔረሰቦችን እርስ በራስ የማባላት ሁኔታ ይሆን የኦሮሞ ህዝብ ጥያቄ ከዚህ የዘለለ አለው ከዚህ የዘለለ አለው የሚገርመው ነገር በዚህ ተታለው የሚጣላ ህዝብ ካለ ወይም ደግሞ ይሄንን አገኘው ብሎ የሚደሰት ሰው ካለ I don't know በጣም እንደው ራሱን ያሞኝ መሆን አለበት ዛሬ ሰጣው ያለውን መብት ነገቢ ከማ ምንድነው አስና ታምነዋል አንተ 99 ወንድሞችን የገደለውን ሰውና ዛሬ ደግሞ አይ ታርቀናል ብሎ ቢል ምንድነው ዋስትና ምንድነው ጋራንቲ ይሄ አለ የለም ሁለተኛ ነገር ጄኖሳይድ የፈጸሙ መንግስታት ሁሌ እንደዚህ ነው የሚያደርጉት ህዝቡን ለማቀዝቀዝ ለጊዜው እንትን ለማለት እንጂ ነገ ተመልሶ ነው የሚወስደው ምንም እንደዚህ 39 አንቀጽ ምናምን የሚባለው ህዝቡን ሲያባላ የኖረ ዝም ብሎ ተጽፎ የተቀመጠ ሰነድ ዝም ብሎ የተቀመጠ አረፍተ ነገር ህዝቡን ሁሉ ሲያባላ ነው አንድም ነገር አልሆነም ምንም ነገር አላመጣም በተግባር የሌለ ነገር በተግባር የሌለ ነገር ህዝቡን ይሄ አሁን የተነሳውን እንቅስቃሴ በዚህ መልኩ ነው የምታቆላሽው በዚህ መልኩ ነው በቃ ለከጥያቄያችን ተመለሰ እንደሚባል ነው ለማ መገርሳ ሲናገር ከነበከላ ገርባ ይበለጠ ከነ ዶክተር መረራ ይበለጠ ክፉ ነገር ነው የሚናገረው ግን አልታሰረም ለምንድነው ከዚህ የበለጠ ክፉ ነገር እንደዚህ የታሰሩ ሰዎች ይሄ ከዚህ የበለጠ ይሄን አክል እንኳን ጫን ያለ ነገር አልተናገሩ እሱ እንደዚህ ተናግሮ የሚመለስ ከሆነ ህዝቡ ለምን ይታሰራል የተገደለው ህፃን አሁን ለማ መገርሳ የሚናገረው ያክላ ተናግሮ ነው ሰላማዊ ሰልፍ ወጣ ምንም ሳይናገሩ ነው የተገደሉት ይሄንን የኛ ህዝብ ማወቅ አለበት ክሪሚናልስ አንዴ ወንጀለኛ ከሆነ ወንጀለኛ ሰው ገላል ከዛ በኋላ ምንም ነገር የለም ይቅርታ ማይደረግልህም
ይቀጥላል ምክንያቱም ነገም ተጠየቃለሁ ይልና ሌላ ሰው እንደዚህ ተመሳሳይ ጥያቄ ያመጣብኛል ይላል ወይም ደግሞ ተጠያቂነት ድናለው ይልና ተጠያቂ የሆኑትን ማስረጃዎችን ለማጥፋት ቀጥሎ እንደገና ጥፋት ላይ ጥፋት ነው የሚሰራው እንጂ አሁን ይሄ ለኦሮሞ ህዝብ ታስቦ የተደረገ ነገር አይደለም የኛንም ጥያቄ አይመልስም ይሄ በከፊል ዝም ብሎ ህዝቡን ለማርገብ የተነሳ ነገር ነው ከዚህ በላይ ምን ትፈልጋላችሁ በቃ ሆነ ሊሆን ነው በቃ እየተነጋገርንበት ነው ቋንቋ እንደዚህ ሆነ ምናምን እንደዚህ ነው የሚባለው ይሄ ተገቢ ያልሆነ መሸንገያ መንገዶች ናቸው ለኛ ተገቢ አይደለም ለነሱ መሞከሪያ ነው ይሞክሩታል አይሆንም ውድቅ ነው መልካም ዶክተር ግዛቸው በመጨረሻ ለህዝቦት የሚያስተላልፉት ጥሪ ወይም መልእክት ካለ እድሉን ልስጦት በጣም የሚሰማኝ የኦሮሞ ህዝብ የኔ ወገን የኔ ደም የኔ ችግር ሁሉ ጊዜ የነሱ ችግር የሆነ የነሱ ችግር የኔ ችግር የሆኑ ህዝቦች እንዲሰሙኝ የምፈልገው ተጋገን ነገሮች ላይ በእኛ መካከል ተጋገን ነገር እንኳን ቢኖር ከዚህ ባሰ ነገር እንኳን ቢኖር ዛሬ የምናነሳባቸው ጉዳዮች አይደሉም ዛሬ ልዩነቶቻችንን አናነሳ ዛሬ እንቁላልና ዶሮ የትኛው ቀድሞ መጣ የትኛው ቀድሞ ተወለደ ብለን አከራካሪ ጉዳዮች ላይ ወይም ደግሞ ማናጠፋም ማናላጠፋም በምንልበት ጊዜ ወይም ደግሞ ያንተ ሃይማኖት የኔ ሃይማኖት የሚባባልበት ጊዜ አይደለም ወደፊትም አናደርግም ያንዳንዱ ሃይማኖተኛ ነው ያንዳንዱ ኦሮሞኛ ነው ያንዳንዱ አካባቢ ያንዳንዱ ባህል ያንዳንዱ የሚጠፋው ቋንቋ የኛ ነው ያንዳንዱ ደም ይጠብታ የኛ ደም ነው እየፈሰሰ ያለው በተሰራው ባልተሰራ መወነጃጀት መቆም አለበት እኛ የግድ አንድ ሁነን አንድ ድርጅት ውስጥ መግባት ግዴታ አይደለም የተለያየ ድርጅት ሊኖረን ይገባል የተለያየ ሚዲያ ድርጅቶች ሊኖሩን ይገባሉ የተለያዩ አመለካከቶችን ሊኖረን ይገባል የተለያየን ህዝብ የሚያስተናግድ መንገድ እንዲኖረን ያስፈልጋል ገና ብዙ ሬስፖንሲቢሊቲ ሊኖረን ይችላል ያንን ሀገር አንድነት የሚፈልጉትን ሰዎች እንኳን ኢትዮጵያን ሳይሆን ሌላውን ጨምረን ማስተዳደር የሚችሉ ሰዎች ነን ኦሮሞ ይሄንን ለማድረግ ሪሶርስም አለው ብዙ ነገር አለ አንድ ማድረግ ከተፈለገ ኦሮሞ ነው አንድ የሚያደርገው ያንን ሀገር እስካሁንም ድረስ ተብቆ ሲዋጋለት የኖረው ያ የሚያጣላን ነገር አይደለም ዛሬ መሆን ያለበት መነጋገር ያለብን እንተርፋለን እንደ ወይስ እንደ ኦሮሞነታችንን ይዘን ባህላችንን እምነታችንን ማንነታችንን ይዘን እንደዚህ እንቀጥላለን ቀጥለን ለልጆቻችን እናተርፋለን ወይስ እንጠፋለን የሚለው ውሳኔ ላይ መድረስ አለብን ማለት ነው ይሄ ነው ዛሬ ማነጋገር ያለብን አንዱ ሙቶ አንዱ ተቀምጦ የሚያይበት ከንፈር የሚወርጥበት ምክንያት የለም እያንዳንዱ ሰው መስራት አለበት የሚችለውን ካበረከተ ከዚህ በላይ የሚፈልግ ነገር አለ ከእያንዳንዱ በድርጅትም አቅም ይሁን ያቅሙን ካበረከተ ለምን አቅም በላይ አልተራን በተያይ ከለብን እያንዳንዱ የቻለውን ድንጋይ ወርውር ሲፈልግ ጠጠር ይወርውር ሲፈልግ ትልቅ ድንጋይ ይወርውር ሲፈልግ ጠመንጃ ይተኩስ ሲፈልግ በዱላ ይምታ ነገር ግን በቻለው መንገድ በሙሉ ተሳትፎን ማሳየት አለበት ይሄ ግዴታችን ነው ኦሮሞ እንደማንነቱ መጥፋት የማይችል ህዝብ ነው አይጠፋም እናሸንፋለን እግዚአብሔር ከናንተ ጋር ይሁን ምኞታችንን ምን ጊዜ ይሳካል እናሸንፋለን ይሄ የታወቀ ነገር ነው በምንም ተአምር ለዚህ ለዘር ማጥፋት ወንጀል እጅ መስጠት አያስፈልግም ለዘር ማጥፋት ወንጀል ልዩ ወንጀል ነው የዘር ማጥፋት ወንጀል በእኛ ላይ የተካሄደ ከወንድሜ ጋር መጣላት ማለት ከወንድሜ ጋር አጠፋለሁ ብሎ ከወንድም ጋር መጣላት ማለት ሌላ ከዛኛው ጥፋት የባሰ ጥፋት ነው እና በራሳችን በፍላጎት ህዝባችንን ማስጨፍጨፍና ማስጠፋት የለብንም አደራዬ ይሄን ነው ምለው
ዶክተር ግዛቸው ቴሶ ከሰይፈ ነበልባል ራዲዮ ጋር ስለነበሩት ቆይታ ደግመን በአድማጮቻችንና በዝግጅቱ ክፍሉ ከልብ እናመሰግናለን። በሌላ ጊዜ እንዳስፈላጊነቱ ደግመን ከህዝቦት ጋር እናገናኙታለን። ለዛሬው አመሰግናለሁ። እግዚአብሔር ይስጥልኝ ዶክተር። በጣም አመሰግናለሁ። የሰይፈ ነበልባል ሬዲዮ በእውነቱ ትልቅ አስተዋጽኦ ነው ያደረክ ያለው። እግዚአብሔር መቼም የህዝባችንን ሰቆቃ ይሄንን ያየህ የምታደርገው እንቅስቃሴ በጣም በህዝቡ ዘንድ ተወዳጅ እንድትሆን አድርጓል። በጣም እናመሰግናለን። ኢዮብ እግዚአብሔር ይስጥልን። በጣም አመሰግናለሁ። ሶዳ ቃወሂን ቀብኑ አርቲስት ገላና ጉርሜሳ አየር ላይ ይቆያል። Chajarre galana kamatau atile ya kesuma darbu gajelteka wala golon kanabba kesuma ndinkangahu ode bashiran kaba kandire kesadahu tuetam badamade kesuma ndinkangahu du abba ko atahu abba ko akatirabit dubin kuniji tuma gadamel basinyaru biblero ron sarmine rabab dori dakabu tankif jetti danuftu dalonni kube kuni isoda kawe inkabu ajese tudibata dus kumazanabu mabasa kumake garala buna menya dinanu tibiteka Garbumane jetteka hangu batika bantu kubana matika ba kara harkana bani bodeshi nama kuba nama halom babane nama lammi falmane eduk daran abdu kuba amatu kuba sina maya namana ya nami chapirako Yadima dinab dibbe Tulu sitijigumo Lamin sijiguwaya Afana mandubata Akatambo vigaya Butu sawal chankabdu Badus barba chankabdu Lami kesiwaya Anu lami kesiwaya Jede yo mafe nallo la jede yo marafe era tus karana nambe gurrafe garana rafe ina guerra rorre akamila metu jale ora tankambore kapu formatu laga bokisa lafti yo baride misa antuta lukuda anjiru ofatu jirali kimsa inni haga kenya ride dandenyu hundembu kena yodite ilmoti kudibna Ina buke sodu magana Senti gadeni, kalla jabesi abbado man tolti keni jedini ijar sake tolti jedini abbado man tolti keni umasi nyanni malakani ajebne babana digani soda
Sodaga wenka jedini Monka bachi suni gumani Finonga dinan tufatini gayon dira opolchisa Dina mani alagam binensa bishan sinya tusiko balchisa Luchan libna arbachi se tenu damagna bola me kabute Akadu ka sila dumner gam talulle kanum abchimner Koti jaman mehar ki bita malarka sana hubatatu urmi odi chibatu jira kenya hona mimana hida ulena kadi chimnu bera urmi obura ke koku kogarandi dega machu jalan kodo mandaga kota tuguma babata kafa jese sadata kandu esena yada Tadeti bardaloni gama hechiti sadam sadoti barpakenyi jedini soda ka wenka jedini onka bachi suni gumani damma of diptani afani malum nuso sondu malani harara kinte jedini ajebne bafana digani Siti gujira bargari Bili summa kenya harari የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደናንተ አድርሰን ልንሰናበት ነው የቀራን የጀመርነው የጃምቦ ጆቴን ወደናንተ ማድረስ ይሆናል እስካሁን ድረስ ስናስተናግዳችሁ የነበርነው ፕሮግራም በመምራት እኔ ዮባይሳ ፕሮግራም በማዘጋጀትና በማቀናበር በሪ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን ጃምቦ ጆቴ አየር ላይ አለ ነው bilisumma kafna bilisumma afduna ya samia boncha sinama kaneti ya dachina boncha tisur goti tutukana kase namana ganteti irafuna katame bullon fi adame onin dubata kaminda chidwan sinama la ta kan diya ta kan sinagata mukahoda timukni bala kabu mukasilki timukni bala kamne gofeki ay madira na magalafat sa misena kamne ila fakoto gimbata ve socho ko siloini dinalo nduradu so arka nukabini ajun
Bye.